አንድ ድርጅት ሁሉ ጊዜ በታክቲክ የሚኖር ስትራቴጂ የሌለው ራእዩ ሰፊ ያልሆነ የራሱን ህዝብ ጥቅም ግምት ውስጥ ያላስገባ የትግራይ ህዝብ ጥቅም ነው ከኤርትራ ጋር መጋጨት። ዛሬ እንደዚህ ፈርሶ 90% የትግራይ ህዝብ በረሃብ እና በአለንጋ የሚገረፍበት። ትግራይ እኮ ለምጽዋ ቅርብ ነች። ከኤርትራኖች ጋር ተባብረው ቢሰሩ ኖሮ ዛሬ ትግራይ ኢኮኖሚካሊ ከማንኛውም የኢትዮጵያ ክልል በተሻለ ሁኔታ ተቀመጥ ነበር። 30,000 ኪሎ ሜትር ከራቀ ዘመዳቸው ያልሆነ የውሸት የአሜሪካን እንትን በፊሽካ ሲነፋላቸው የሚነሱ ከሆነ ለትግራይ ህዝብን አይወክሉትም። ለዚህም ጉዳት ያደረሱት እነሱ ናቸው። ለምንድን ነው ትግራይ የሚያልቅበት? ለማን? ምን ለመፍጠር? ይሄ መጠየቅ አለበት። የትግራይ ማንኛውም ተራማጅ ምሁር የሆነ ክፍል ራሱን መመርመር አለበት። እነዚህ ሰዎች ለእርድ ነው የትግራይን ህዝብ እንትን ያደረጉት። እነዚህ ወንጀለኞች ናቸው። ያ ሁሉ የትግራይ እናትና ያ ሁሉ ወጣት ሲያልቅ ለምን አለቀ? ምን ለማምጣት? ምን ለማምጣት? ይሄ ነው ዋናው ጥያቄ መምጣት ያለበት። ስለዚህ አይ ሆፕ አሁን ስብሰባ ላይ ነው ያሉት። ኦፍኮርስ እነሱ ሁለት ክፍሎች ናቸው፣ እየተከፋፈሉ ነው ያሉት። ሞላው የትግራይ ዳያስፖራም ምናምንም ጭነቱን ማስቀመጥ አለበት። አውጡ። ለምንድን ነው ለዚህ ጉዳት ያደረሳቸው? በመጀመሪያ ደረጃ ተጠያቂ የሚሆኑት ለትግራይ ህዝብ ነው፣ ለማንም አይደለም።